ድንግል ማርያም እግዚአብሔርን በስጋ ወልዳለች። እግዚአብሔር ወልድን በስጋ ወልዳለች። ይህንን ተከራክረው ረተው ተመልሰዋል። በክርክሩ ወቅት በምሳ ሰዓት ረፍት ሲደረግ በዘመኑ የነበረው ንጉሥ ዘአቢ ቴዎዶሲዮስ እንደው እስኪ ከስብሰባ ረፍት ስትሆኑ መጽሐፍ የሚተረጉምልኝ አዋቂ ከናንተ መካከል አንድ ጳጳስ መድቡልኝ አላቸው። ማን ተመደበ? ቅዱስ ኤራቅሊስ ተመደበ። የአንደበቱን ቅልጥፍና፣ የእውቀቱን መከናወን፣ የሰውነቱን ትህትና ተመልክቶ ይህንስ የከተማይቱ ሊቀ ጳጳስ ላርገው ብሎ አሰበ። ኤራቅሊስ የመጣ ኪስኪስ ከምትባል ሀገር ነው። የኪስኪስ ጳጳስ ነው። ንጉሱ ግን የቁስጥንጥንያ ጳጳስ ላድርገው ብሎ አሰበ። ቁስጥንጥንያ የዚያ ጊዜ የሀገሪቱ ዋና ከተማ ወይም የቤተ መንግስት መናገሻ ናት። ወደዚህ ላምጣው ብሎ አሰበ። እሺ ብሎ ሲሾመው የሀገሪቱ ተወላጅ ሊቃውንት ግን ምን ብለው መከሩ? እንዴ በሀገራችን እንደው ሰው ጠፍቶ ነው ከኛ የተወለደ የሰው ሀገር መጥቶ የሚሾምብን አሉና ይህንን ባድማ አፍርሰው ሌላ ጳጳስ ሾሙ። እሱ መንፈቅ ሳይሞላው ዓመት ሳይሞላው ተቀሰፈ፣ ሞተ። ተመልሶ ኤራቅሊስ ወደ መንበሩ መጣ። ምን ላችሁ ፈልጌ መሰላችሁ? አሁን የሀገራችን ሊቅ እያለ የሰው ሀገር የሚሾምብን አሉ። እግዚአብሔር ግን ሀገር አለው የለውም? የለውም። እግዚአብሔር ለእናንተ ይሄ የኛ ሀገር ይሄ የነገዴ ሀገር የምትሉ ከሆነ ተናፈቀኬ ክርስቶስ ተከፈለ በሉኛ አለ ቅዱስ ጳውሎስ። ክርስቶስ ተከፈለ በሉኝ። ቅዱስ ዮሐንስ አፈወርቅ እንዲህ ያለውን አንቀጽ ሲናገር አንድ ሰው አንዱን ንጉሥ እወድሃለሁ ቢለውና የንጉሱን ዙፋን በመጥረቢያ እየቆራረጠ በየቦታው ቁራጩን ቢጥለው ይሄ ሰውዬ ንጉሱን ያከብረዋል አያከብረውም? ተናገሩ እስኪ። ሐሳብ አላችሁ? ወደዚህ ናችሁ? አንድ ንጉሥ አንድ ሰው እወደዋለሁ አለ። እወደዋለሁ ካለ በኋላ ንጉሱ የሚቀመጥበትን ወንበር በመጥረቢያ እየቆረጠ በየቦታው ቢጥለው ይሄ ሰው ንጉሱን ይወደዋል አይወደውም? ንገሩኝ እስኪ። ለምን? አላከበረውም። አይደለም እንዴ? አላከበረውም። ስለዚህ ዘረኛ ሰው የክርስቶስን ዙፋን የሚቆራርጥ ሰው ነው ይላል ቅዱስ ዮሐንስ አፈወርቅ። ዘረኛ ሰው የክርስቶስን መንግስት ይከፋፍላል፣ የክርስቶስን ጌትነት ይከፍላል።